ማቻር ባለጋሪው ሁለታን ሰብስክራይብ አባ ሰብስክራይብ በላችሁ ሰብስክራይብ yes yes ዋጋውን ዩቲዩብ ኢትሽቦሊያን ዩቲዩብ ላይ ከጠፋው በጣም ቆይቻለሁ። ዛሬ በአዲስ ቭሎግ ነው የተመለስኩላችሁ። ዛሬ ብዙ አክቲቪቲዎች የምናደርግ ይሆናል። ቲቪ ወርስ አክቲቪቲ አናደርግም፣ ግን ከማጋ እንዳለው ገምቱ። ሃይ ቤተሰብ እንዴት ናችሁ? ማንሽ ገምቱ። ምን አባሽ ነው የሚገምቱት? ማን ያቅሻል? ዛሬ ምንድነው እናደርገው? እንግዲህ ይሄን ልጅ እስቲ ሳየው አሳዘነኝና ላሳልፈለት እስቲ ትንሽ ወሰድ አድርጌ ትንሽ ልጋብዘው። የት ነው እስቲ የምንወስደው? እንግዲህ እዚሁ አቅራቢያችን የሚገኝ ቆንጆ በርገር ቤት አለ። እዛው ስለፈቀደ እኔ ግን ማለት ነው በርገር አለ የምፈልገው። ሻወርማ ነው ፈልገው። ሻወርማቸው በጣም ምርጥ ነው። ሻወርማ አለ፣ ሻወርማም አላቸው። በጣም እግዚአብሔርን በይ ሁለቱን ትጋብዥኛለሽ? አንዳንድ እናዝና ችግር የለም። እስቲ እግዚአብሔር እሺ ኖሮ እስቲ ማርያም በይ። እሺ እየሄድን አፕዴት አደርጋችኋለሁ ማለት ነው። ይመቻችሁ። ተሰምቷል። ቆይ ጋሪ አየሁ ጋይስ። በጋሪ እንሂድ እንዴ? ነስቲ አራይስ ደም እንኪንሽ አዎ ኖርማል ነው። አባት ተወስደናል። ተወስደናል በቃ ደው በነፃ ነው። አንተ ወዴት ነው? አዚህ ነኝ። አትሄድም? እሺ 50 ብር 100 ብር አድርግልሻለሁ። 50 ብር ጌታ ነው 50 ብር። ኧረ 100 ብር ምን አለበት? በጋሪ ሮቢክ እኮ ነው እኮ እቃ እኮ አታደርስም። እኔ ይኸው ልንገርህ እቃ ያደረስኩት ቦሎ እግዚአብሔርን በ200 ብር ወንበርና ምናምን በ200 ብር ከዛ ከኪዳነ ምሕረት ምናምን ፊት ይሆን 50 ብር እኔና እሷን ብቻ ሰው ነው ይዘህ የምትሄደው። ምንም አትጭንም። ሰውየው አግዞኛው አስገብቶልኝ ምናምን እግዚአብሔር ና በቃ 50 ብር ነኝ ዩሲ ቼት የማሳመን አቅም። ኦኬ የቱ ጋር ነው የምንሆነው? እኔ መሀል ላይ ሉና ነኝ እንዳፈር እሺ ተጠጋ ተጋበላስ ይሄው ቢራገጥ ነው ፈረሱ። ሰኒ እንዴ ቀላል እኮ ነው። ቆይ ሰኒ ያጃት እስቲ እስከዚህ ዘበንት ነው ምን በጋሪ ነው የምንሄደው? ቆይማ አራማል ነይ አስገቢ ነይ ቆይ ቻት ላሳያችሁ ሹፉ አራማል እግዚአብሔርን ያበረ ኤክስፒሪየንስ እኔ አልጠበኩም። ብሎ ወዴት እየሄደ ነው? እስቲ አንድ ላይ ባለጋሪው አንድ ላይ ብሎግ ስናፕቻታ ኧረ በመድኃኒዓለም አንድ ላይ ባለጋሪውን በል ባለጋሪው አፍጥኛው ማን ሰው እያየ ጋዲዮ ኧረ ጋይስ እግዚአብሔርን ያበደ ኤክስፒሪየንስ ከተማውን አንድ ላይ እሺ ሰኒ ኢነርጂን ማች አድርጊ ባለጋሪው ምን አይቷነሽ በእናትህ ኦ ማይ ጋድ ጋይስ እያያችሁት ነው ሁሉን ነገር። እኔው በጣም ነው እንጂ እያደረኩ ያለሁት ክርስቶስን። አንቺ ለምንድን ነው ስልኳ ላይ ነች ጋይስ? እንዴት እንደሚያናድድ አታውቁም። በዚህ ሰዓት ስልክሽ ላይ ነሽ እንዴ? ጋሪ ቆይ ለመጀመሪያ ይዘሽ ነው? አዎ። ምን አባሽ ነው የሚያስፈራው? አዎ ፈርታ ነው እንደሚያረጋት በእናትህ ባለጋሪው ቆይ ለምንድን ነው ዘፈን ልትልቁ ነው? ኦ ማይ ጋድ
ኦ ማይ ጋድ ከተማ ውስጥ በጋሪ እግዚአብሔር ይባርክሽ። እግዚአብሔር ይባርክ። ደስታ ነው የሰጠኝ። ቴንክ ዩ ሶ ማች ዲዮ ቀጥ ህዝቡ እያየ ነው። ወይስ ደስ ደሳሚ ቼበልጋሚ እስቲ እኔ ልያዘው እስቲ አብ ቼበልጋሚ There's in the chat. ሰብስክራይብ እያደረጋችሁ ሰብስክራይብ አንድ ላይ 3 2 1 ሰብስክራይብ yes አባ ሰብስክራይብ በላችሁ ሰብስክራይብ yes ጋይስ ሆቴሉ ደርሰናል። ዩት ሆቴሉን ዩት እግዚአብሔርን የሰርገኛ አቀባበል ሆቴሉ ደርሰናል። ይሄ ነው ሆቴሉ ሮቢክ ሆቴል። በቃ አባ ደረስን። ይመች እዚህ ጋር ኦኬ። እዛ ጋር ትዞራለህ። ይቻላል። ልንዞር ነው ጋይስ፣ ልንዞር ነው። ህዝቡ ያው people you say people W is in the chat ኦኬ። ልንዞር ነው ጋይስ። እስቲ እንዞር እንደው ያው so W is in the chat hey ቼበልጋሜቼ ፈጥኜ ልድረስ ከሱ ደርሰናል ጋይስ። ስንገባ እንግዲህ ምን እንደሆነ አሳያችሁ ይሆናል። vlog ለመጀመሪያ ጊዜ ነው። አርኖ እንዴት ማድረግ እንዳለብኝ። ስለዚህ ቀጣይ ያለውን ነገር አሳያችኋለሁ። ዴቪዝ እንደ ቼ ኦኬ ጋይስ ቤቱ ጋር ነው የምንገባው። እየተገባለት ነው እንደምታዩት ነው። ውበቱ ራሱ ደስ ይላል። እኔ ጥሩ ቫይብ ሰጥቶኛል። ሽታው ስጋ ነው ያው watch the sun bonjour እኔ ብቻ ስገባ እንዳያፈጡብኝ እናታቸው እስቲ እግዚአብሔር ይመስገን። ሁሉም ሰው እያየ ነው። አሮ ነው ዋይ ካሜራ አይቶ አያውቁም መሰለኝ። እኔ ተመችቶኝ ሸሸ ካሜራውን ሸሸ ጀለስ ዋይ። እሺ ምንድነው አንቺ ፈልግሽ? አንቺ በርገራ፣ እኔ ደግሞ ሻወርማ መብላት ፈልጋለሁ። ስፔሻል ሻወርማ እስቲ እግዚአብሔር ጋዴም ቦይ ጋዴም። እሺ ሰው የሰርፕራይዝ አሁን እንደውም ገና ጋይስ ተመልከቱ። እኔ ጊምባል ስላለኝ ችግር የለውም። በጊምባሉ ተጠቅሜ ይኸውና ቤቱ ይሄን ይመስላል። ከትንሽ ሰዓት በኋላ ግጥም ነው የሚለሰው። የወደድኩትን ቤስት ስፓት ላሳያችሁ። የቤቱ አዩት እንዴት ይሄንን አያችሁ? የቤቱ ምርጥ ስፓት አለ። ስፔሻል ሾርማና ምን ነው ካሜራው ስፔሻል ሾርማና ስፔሻል በርገር እና የሚጠጣ አይዞሽ እኔ ፕራይቬሲ ያልነካ እኔ ሶፕራይዝ። ለምንድን ነው ግን አንቺ ይኸው አጠገብ ላጠገብ መሆን ነበረብኝ። እንደዚህ ጎብላጎ ነው እዚህ ጋር ነው ይሻላል። ብዬ ፀሐይ ላይ ሆንኩኝ አንቺ ለማን ብዬ ለምቾታችን ስንል ያ አስተናጋጅም አለ እየነገረው ነው። እዛ ጋር ዩቲዩበር አለ ምናምን ታይሽት ግን እኔ ቦታ እንቀይር አልተመቸክም
አንቺ ትፈልጊያለሽ ወይ ቦታ መቀየር? እኔ ተመችቶኛል። ይሄን ሁሉ አላስገባውም ግን እኔ እዛ ጋር ነኝ። ይሻላል። ቦታ እየቀየረ ነው ቻት ፓኬጅ ፋሚሊ ፓኬጅ ማርያምን እዚህ ጋር ነፃነት አለው። አንቺ ምንድነው ፀሐይና አንቺ እንዴ ጋይስ አሁን አስተናጋጅ የሆነ ነገር አድርጋ ሄዳለች። ምንጣፍ አንጥፋለች። ላሳያችሁ። ሴቴስ ምንድነው እኛ ሀገር ነው እንዴ የምበለው ማለት በስማ እዚህ ጋር ቢስማ እንደዚህ ነው እንደዚህና ይሄን አንሳ። እኔ ፀሐዩን ጋይስ እንዲሁ ይወደኛል መሰለኝ። በቃ እኔ እንዲህ ስለማኝ እኮ ችግር የለም። ፋንታናስ የለም ሌላ ምን እንትኑ ነው ስፕራይት አጥቂ ለምን አሁን ነው ማይ ካሜራ ላይ እየቀረጽኩ ለምን ነው የምታይኝ? አትይኝ እስማ አይ ያሳይ ከዛ ነይም ሃይ ልወልስ እኔ ሎ አለክ ትበላለክ እረላሽ ማረ ይደብራል። ኤዲተር ከነ ቲክቶክ ላይ ኮሜንት ኧረ በእናትሽ አንቺ ኤዲት ቲክቶክ ላይ ለቂ ስቶሪ ምናምን አድርጊ ጋይስ። ቲክቶኬን እየገባችሁ ፎሎ አድርጉ። ይኸው ቲክቶክ እዚህ ጋር ያለላችሁ ይኸው ቲክቶክ ፎሎ አድርጉ፣ አበረታቱኝ። ይሰጥ ምን አለ መሰለሽ ስለዚህ በጣም ነበር እቺ ጋር ግን ይኸው እኔ ምግቡ ድረስ ነው። ኤኒዌይ ምግቡ ሲመጣ እንገናኝ። አሁን እንዲህ እንድሰራላችሁ የምትፈልጉ ከሆነ ሁሌ እሰራላችኋለሁ። ብሎግ ምን ታስቢያለሽ? ሁሌ ትጋብዥኛለሽ? መጀመሪያ ይሄንን ቪዲዮ በደንብ ላይክ፣ ሰብስክራይብ፣ ሼር ምናምን ካረጋችሁት በየቀኑ ጋብዘዋለሁ። በየቀኑ እንድትጋብዥኝ ይሄ ቪዲዮ ስንት ላይክ ይሆናል? ስንት ላይክ እኔ ይኸው ከፍተኛ ላይክ ልንገርሽ 10 አይሞላም። በቃ እሺ 10 አይሞላም። ዝም ብለን 15 ሁሌ 15 ከገባ ማለት ነው በሳምንት 3 ቀን ጋብዘዋለሁ። ጋይስ 15 ማንም ያቀፈ ይመስል እስቲ እጅሽን ታጥበሽ ነው እኔም እጄ ታጥበሽ ይመጣል። You know guys, sometimes in life መብላት አለብህ፣ መውጣት አለብህ። ነገር ግን እንደኔ ገንዘብ ከሌለ ግዴታ የሚጋብዝ ሰው ሊኖር ይገባል። የሚጋብዝ ሰው ከሌለ ምን ታረጋለህ መሰለህ? አይ ዶንት ኖ። እኔ እስከሷ እስክትመጣ በርገሩ መጥቷል ጀማው ስናፕ ሽንት ቤቱን ግን ባሳያቸው ደስ ይለኝ ነበር። አንቺ ያበደ ሽንት ቤት ማርያም ዛሬ ነው ያየሁት። እጅ ምታጠራ ፀሐይ ይገባል ምናምን በጣም ነው ደስ የሚለው። አሚን ጋይ ይሄንማ ማለት አለበት።
ያፈታል እንደውም መልካም እሺ ነው ደብሊው በርገር ምን ኦነስት ኦፒኒየን ልስታው ሐሳቤን ማለት ነው የተሰማኝ ዳቦ ትንሽ ስምጥ አይልም ስታኝኪው ማለት ነው ያ ስበላ እንድዝረከረክ አድርጎኛል ስጋው አንሻት ቲጂ ስጋ ቶጂ ስጋው ጋይስ በቃ ኖርማል ነው አላካብድም በጣም ይጣፍጣል ምናምን አይደላችሁ ግን የሆነ ነገሩ እንዲጣፍጥ አድርጎታል ከ1 እስከ 10 እኔ 7 እኔ 7 እንደውም 6.5 አስቤያለሁ ጋይስ 6.5 አዎ ማርያም ፌር ነው 6.5 ብር ፌር ነው በጣም ብዙ በርገር የመብላት ልምድ ያለው ሰው ይሄን በርገር ይወደዋል ብዬ አላስብም 6.5 የኔ የመጨረሻ አንቺ 8 ዳንስ ሰፈር ካልዱ ኖ እነሱ እኮ የሚያገባቸው ስለ ሰፈር አይደለም ስለ በርገር ነው ቺፕስ ነው ቲፒካል በቃ ያበሻ መንገድ ላይ የምታገኙት ቺፕስ ነው እንደውም ያኛው ሳይቻላል የሮቢክ ማናጀር ካየው ወይ ባለቤቱ በጣም ይቅርታ ምንም ማድረግ አልችልም ይሄ ሆነስት ኦፒኒየን ነው ለምንድን ነው 8 የሰጠሽው አብራሪ ነኝ እሱ አራቶኝ ሆዲ ሞላ ለታፍስና አብራራለሁ አንዳንዴ እንደዚህ ስተግብ የችግር ጊዜዎቼን አስታውሳቸዋለሁ 3 ቀን ሳልበላ ያሳለፍኩት ይገርምሻል ሳልበላ ነው ስትሪም ማለት ዛሬ የተገኘው ማለት ነው በስንት መከራ እንደሆነ ከአንዴም ስንት ቀን ልጋብዝ ብለው ስደውልለት ስልኩ አይሰራም እስቲ እግዚአብሔር ማርያም እሺ ምንድነው የምትጋብዙኝ አሁን ከዚህ በኋላ እኮ ጋይስ በሳምንት 3 ተበላናል አሁን አንዴ ሎፈር ይችላል በሳምንት 3 ታማም ብሮ ጋይስ በቃ ማታ ስትሪም ላይ ያላችሁ ሰዎች ለነገ ተዘጋጅ በሉኝ ሁሉ ጊዜ እንወጣለን እንበላለን ሰምታችኋል የላይኳንም ነገር እያሰብኩበት 15 ላይክ ነው ያልሽ 15,000 እግዚአብሔር ዩቲዩብ ላይ ነው ካቻፕ እናት እኮ ቲክቶክ ላይ መስሎኛል ዩቲዩብ ላይ ከሆነማ ለምንድን ነው ዘሪች አልተማቻም እንሻለች ና ቆይቶ ዩቲዩብ ላይ ከሆነ ቲክቶክ ላይ ነው እንደ 15 ሺህ አልሽ እሺ ዩቲዩብ ላይ ሆነ 50 ላይክ እሺ ጋይስ ላኪን እግዚአብሔርን ላኪን በሳምንት 3 ለመጋበዝ 50 ላይክ ያቅታችኋል አይመስለኝም ኤኒዌይ ሾርማ መጥቷል ላሳያችሁ ሾርማ ሶስት ሁለት አንድ እሺ ቺርስ ስጋው ደቀት አውዝ መስተንግዶ አንድ ካስ That's what I like. That's what I like. I'm saying, tired. Haven't you better? Gitan you better? See guys? ይጣፍጣል እዚህ ከሶሱ ጋር ደግሞ ሲሆን ዋው ከዚህ ከእንትና ጋር ከቃሪያው እኔም የሚያቃጥል ነገር ስለማውቅ ነው
ያበደ ግን ወደ እየሞላ ነው። ምኑ ተመቸሻት ላይ አንደኛ ቂጣ ከዛ ቺዙ የሚለጠጠው ነገር በጣም አሰቃይቶኛል። ለእናንተ ዲፒን ትወዳላችሁ መሰለኝ። ለእናንተ ትወዳላችሁ። እየመሰለኝ ያለው የምግብ ውድድር እየተወዳደረ ተጋብቼ ወደ ካሜራው ተጋብቼ ነው ማርያምን በጣም ነው የጣፍጠው። ከበርገሩ አንፃር በጣም ነው ትኩስ ነው። ተበቃኝ ተዘርሯል። ማርያምን ይቻላል ጋይስ። ውስጥ ያለው ነገር ማየት አለባችሁ። አይሽሰኒ ይኸው ብስቱ ሻዋርማ ሬት አድርጎ ስፔሻል ሻዋርማ ነው። ስለዚህ ሁሉንም ነገር ማካተት አለብን። ቅድም 6.5 7.5 እግዚአብሔርን 7.5 ስናንሽ ቆሎ ጨርስ መጀመር ቅድም በርገሩን 8 ነው አይደል ያልኳችሁ? ትቼዋለሁ። 6 በርገሩ። እሺ ሻወርማው እሺ። ውሸታም ነሽ በስጀመር 8.5 በጣም ኦቨርሬት። አይኔን ሳፈጥግም ማለት ነው የቃምኩ ነው የሚመስለው። ያንቺው ጥጥ ያለ ልማድ እኮ ነው። ከዚህ ቤት በጣም ተጠቃሚ እንደሆነ ነው ያወቅሁት። የሶፍት ፍጆታችሁ በጣም ከብዷል። የሶፍት ፍጆታችን ሁሉም አለቀ። ሌላ መጣች ያየችን ነበር። በቃ መስተንግዶ ማለት ይሄ ግን ያቺኛው ልጅ አይደለችማ፣ ራሷ ነች። ጋይስ የዛሬ የነበረን ቭሎግ ነው እንዴ? ብቻ የዛሬ ሚኒ በቃ ቭሎግ ነው። በቃ ዝም በይ። ዛሬ የነበረን ቭሎግ ይሄንን ይመስል ነበረ። ስለተከታተላችሁን ከርብ አድርገን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። 50 ላይክ ከገባ በሳምንት 3 ለበት ጋር በዚህ ቃል ገብታለች። ቻው